ሰላም ተመልካቾቻችን እንደምን ሰነበታችሁ። በየሳምንቱ ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ጀመረ። እንግዲህ በደንብ አዲስ ፕሮግራማችን እንደሚታወቀው የተለያዩ ርዕሰ ጉዳዮችን እያነሳን ቆይታ የምናደርግበት ፕሮግራማችን ነው። በተለይ በዚህ ስቱዲዮ የምናደርጋቸው ቆይታ ከተለያዩ ተቋማት የሚመጡ ሁለት እንግዶችን እየጋበዝን የተለያዩ ርዕሰ ጉዳዮችን እያነሳን የምንወያይበት ፕሮግራማችን ነው። ዛሬ ልናነሳ የወደድነው ርዕሰ ጉዳይ ቆሻሻ አወጋገድን በተመለከተ ከጽዳት አስተዳደር ኤጀንሲና ከአዲስ አበባ ደንብ ማስከበር ባለስልጣን ከመጡ የስራ ኃላፊዎች ጋር ነው እየተወያየን ቆይታ የምናደርገው። ተመልካቾች እናንተም ከኛ ጋር አብራችሁ ቆይታ እንድታደርጉ እንጋብዛለን። መልካም ቆይታ። ጥሪያችንን አክብራችሁ እዚህ ቦታ ስለተገኛችሁ በተመልካቾች ስም በጣም አመሰግናለሁ። ዛሬ እንድንወያይበት የመረጥነው ርዕሰ ጉዳይ የቆሻሻ አወጋገዳችን ምን ይመስላል። በተለይ ደግሞ ዛሬ ወቅቱ ክረምት እንደመሆኑ መጠን ከክረምት ጋር ተያይዞ አካባቢዎቻችን እንዳይበከሉ፣ አካባቢዎች እንዳይበላሹ፣ የፍሳሽ መውረጃ ቦታዎችም እንዳይደፈኑ ምን እየተሰራ ነው? ይህንን በሚያደርጉት ላይ ደግሞ የደንብ ማስከበር ባለስልጣን እና በየስፍራው ወይም በየአካባቢው የሚገኙ ኦፊሰሮችስ ምን እያከናወኑ ነው የሚሉትን ነው እየተወያየን ቆይታ የምናደርገው። በድጋሚ በእናንተ ስም ማመስገን እወዳለሁኝ። እንግዲህ ያው ርዕሰ ጉዳያችንም የጽዳት ላይ የሚያተኩር ቆሻሻ አወጋገድ ላይ የሚያተኩር እንደመሆኑ መጠን ከአቶ ምትኩ ነው መጀመሪያ የፈለኩት። እንደው አቶ ምትኩ ወቅቱም ክረምት እንደመሆኑ መጠን አካባቢያችን እንዳይበከል፣ ፍሳሽና ደረቅ ቆሻሻዎች የውሃ መፍሰሻ ቱቦዎችን እንዳይደፍኑ ለማህበረሰቡ ግንዛቤ ከመስጠት አኳያ ከዛ ባሻገር ደግሞ ከተማችን በአሁኑ ሰዓት ውብ፣ ጻዳ፣ መልካም ሆናለች። ለነዋሪዎቿም ማራኪ፣ አስደሳች፣ ለቱሪስቶችም ሳቢ የሆነች ከተማ ናች ያለችንና ይህም ቦታ እንዳይበላሽ ከማድረግ እንዳይቆሸሽ ከማድረግ አኳያ እንደው እንደ ጽዳት አስተዳደር ኤጀንሲ ምን እየተሰራ ነው? ከዛ ጀምረን ወደ ሌሎች ጉዳይ እንገባለን። አመሰግናለሁ። እንግዲህ ያው የጽዳት አስተዳደር ኤጀንሲ ዋና ተልዕኮ አድርጎ እየሰራ ያለው በአዲስ አበባ ከተማ ነዋሪን ግንዛቤ በመፍጠር በማሳተፍ የሚሰጠውን የደረቅ ቆሻሻ አገልግሎት ቀልጣፋ፣ ዘመናዊ፣ ውጤታማ በማድረግ የሚመነጨውን ደረቅ ቆሻሻ ወደታዊ ምጣኔ ሀብትን በመተግበር ከተማዋ ንጹህ ከተማ እንድትሆን የማድረግ ተልዕኮ ይዞ ነው የተቋቋመው። በዚህ መሰረት ነው እንግዲህ ስራውን እየሰራ ያለው። በተለይ ከክረምት ጋር ተያይዞ እንደሚታወቀው በየአመቱ ቀደም ተብሎ ነው ስራዎች የሚጀመሩት ማለት ነው። ስራዎች የሚጀመሩት በመጀመሪያ ከእቅድ ነው። የ90 ቀን እቅድ አድርገን አቅደን ነው የጋራ መግባባት ከባለድርሻ ጋራ በአካላት ጋራ በመፍጠር ወደ ስራ የምንገባው። እንግዲህ በዚህ ዘርፍ ላይ በጣም ብዙ ባለድርሻ አካላቶች አሉ የሚሳተፉ በቀጥታ ማለት ነው። ከደንብ ማስከበርንም ጨምሮ ማለት ነው። አብረን የምንሰራ ተቋማቶች ነን። ቅርብ ለቅርብ የምንሰራ ነን። በየሳምንቱ ነዋሪውን ግንዛቤ በመፍጠር ቤት ለቤት ግንዛቤ እንፈጥራለን። በማህበራዊ ሚዲያ ግንዛቤ እንፈጥራለን። በሚዲያዎች በህትመት ሚዲያ ግንዛቤ እንፈጥራለን። በሚፈጠሩ በየሳምንቱ በሚደረጉ የተቋማትና የብሎክ የጽዳት ንቅናቄ ላይ ግንዛቤ ይፈጠራል። በዚህ ግንዛቤ መፍጠር ላይ እንግዲህ ከላይ ከአመራሩ ከላይ ጀምሮ ከክብርት ከንቲባ ጀምሮ በትኩረት ነው እየተሰራ ያለው ማለት ነው። ለምሳሌ የዚህን የማስጀመሪያው በጉለሌ ክፍለ ከተማ ላይ በተደረገው የንቅናቄ ስራ ክብርት ከንቲባ ራሳቸው ተገኝተው ነው ግንዛቤ ሰጥተው ራሳቸውም ተሳትፈው ያስጀመሩት ማለት ነው። በዚያው መሰረት ነው ይሄ ስራ እየተካሄደ ያለው ማለት ነው። ስንሰራ ደግሞ ቦታውን ለይተን ምን ያክል ሰው በየሳምንቱ ይሳተፋል፣ የትኛው ቦታ ነው የሚጸዳው፣ እንደ ከተማ ምን ያክል ማንሆሎች አሉ፣ ከየክፍለ ከተማው መረጃው ተሰብስቦ ተጠምሮ ወደ እቅድ ተለውጦ ነው እየተሰራ ያለው። ለምሳሌ 4551 ማንሆሎች አሉ፣ የመንገድ ዳር ቱቦች አሉ፣ ክፍት ቦዮችም ነው፣ ወንዝ ዳርቻዎች አሉ። በየርዝመታቸው ከየክፍለ ከተማው ተሰብስቦ ማህበረሰቡ እዛ ውስጥ ገብቶ እንዲያጸዳ ይደረጋል ማለት ነው። ስለዚህ በመጀመሪያ የሰራነው ስራ ምንድነው? የጋራ መግባባት በመፍጠር ነው የተገባው ማለት ነው። ከነዋሪው ማህበረሰብ ጋራ ሌሎች ባለድርሻ አካላቶች አሉ፣ ከነሱ ጋራ ከተቋማትም ጋራ እኛ የጽዳት አምባሳደሮች አሉ በየክፍለ ከተማው። እነሱን ፊት አስቀድመን ማህበረሰቡ ጋራ ተግባብተን ስራዎችን የመስራት ስራ ሰርተናል ማለት ነው። አሁንም እየሰራ ነው። በዛ መሰረት ነው ስራ እየተሰራ ያለው ማለት ነው። 138 ሜትር የወንዝ ዳርቻዎች እንደ ከተማ እናጸዳለን ብለን አቅደን እየሰራን ያለነው።
ወደ 101823.28 ሜትር ክፍት ቦዮችን እናጸዳለን ብለን አቅደናል። ይሄ ማለት በክረምቱ በ90 ቀናት እቅዳችሁ ውስጥ ተካቶ ነው እየተሰራ ያለው ማለት በፊትም እየሰራን ያለ ነው። እንግዲህ ምንድነው ሁሉም እኩል ያገኘውን ግንዛቤ ተገብራል ብለን አናስብም። አንዳንዱ በማናቀው ሁኔታ ቆሻሻ ማታ ማታ ተደብቆ በየማኑሎቹ በየቱቦቹ ይመጣል ሁኔታ አለ። እንግዲህ በበልግ ነው ስራውን የጀመረው ማለት ነው። ነገር ግን ትኩረት ስለሚሻ ዝናብ መቼ ኃይለኛ ዝናብ መቼ እንደሚዘንብ ስለማይታወቅ ያ የሚዘንበው ጎርፍ ሆኖ አካባቢን ስጋት ላይ እንዳይጥል ጥንቃቄ አድርገን እንሰራለን ማለት ነው። ይሄ በየቀኑ በትኩረት ይሄንን የሚሰሩ የመንገድ ጽዳት ፈጻሚዎች አሉን፣ የህብረት ሽርክና ማህበራቶች አሉን፣ በሴፍቲኔት ደግሞ የሚሰራ ስራ አለ። እነዚህን ሁሉ እያሳተፍን ነው ከሳምንቱ ከምንሰራው በተጨማሪ ማለት ነው። ተቋማት አርብ ያጸዳሉ፣ እንዲያጸዱ ይደረጋል በየሰፈራቸው ማለት ነው። ከዚህ አንፃር በተጠናከረና በትኩረት እየተሰራ ያለበት ሁኔታ ነው ያለው ማለት ነው።